በስኳር ነው በባዶ አንተ ማንከር ነው በጣም ይቅርታ አድርግልኝ። አሁን በቃ እሺ በጣም ይቅርታ ስላላወኩኝ እኮ ነው። ዝም በይ። ከዛሬ ጀምሮ ላይሽ አልፈልግም። መለማመጃ አደረግሽ ነው። ሁለተኛ እንደዛ አላደርግም። እቴጌ በእናትሽ ሁለተኛ እንደዚህ አላደርግም። እውነት ስራዬን በአግባቡ እሰራለሁ። አታባሪ በእናትሽ። መጀመሪያ ስራሽን በአግባቡ መስራት ነበረብሽ። እዚያ ትነፋረቂ። አይዞሽ ሁሉም ነገር ያልፋል። ደግሞ አንቺ ገና ልጅ ነሽ። ከአንቺ ብዙ ነገር ይጠበቃል። ተስፋ እንዳትቆርጪ በርታ። እና አሁን ወዴት ነሽ? አላውቅም። የት እንደሚሄድ አላውቅም። ዘመድ፣ ቤተሰብ፣ ጓደኛ እንኳን የለኝም። ምን እንደማደርግ አላውቅም። አይዞሽ ከፈለግሽ በትንሽ ጊዜ ጋር መቆየት ትችላለሽ። እኔ ሌላ ነገር አስቤ አይደለም፣ ስላሳዘንሽኝ ብቻ ነው። እኔ እንዴት ተቸገረሽ እንዴት አይምሮ አይፈቅድልኝም። ከፈለግሽ ቤት ለቅቄልሽ ልሄድ እችላለሁ። አዎ በቃ ጓደኛዬ ጋር መቆየት እችላለሁ። ስለዚህ ነኝ እንዴ እንግዲህ ቤቴ ይመስላል። ቆንጆ ቤት ነው ያለ። ግን እዚህ ብቻህን ነው የምትኖረው? አዎ ብቻዬን ነው የምኖረው። በቃ ረፍ በኔ ገብቼ ክፍልሽ ላጸዳዳልሽ። አረ ችግር የለውም፣ እኔ ራሴ ማጽዳት እችላለሁ። አረ የማይሆነውን አንቺ እኮ እንግዲህ ነሽ ካልክሽ። በቃ ረፍ በይ። ጨርሻለሁ። በቃ ገብተሽ ማረፍ ትችያለሽ። እሺ በጣም አመሰግናለሁ። በቃ እኔ በርሽን ቆርጠሽ ተኝሽ። እንዴ አንተ ልትሄድ ነው እንዴ? አዎ ለሊትሽን ብቻ እንድታሳልፊ አልፈልግም። ግን እኮ ቤቱ በጣም ሰፊ ነው። በዛ ላይ ብዙ ክፍሎች ነው ያሉት። ግን ደግሞ ነፃ ሆነሽ እንድታሳልፊ እፈልጋለሁ። ቢሆንም ምንም ቢሆን አንተን ከቤት ላስወጣ አልፈልግም። ግን ምንም አትበለኝ። እንዲያውም እኔን የሚጨንቀኝ ይህንም ያህል ቤት ውስጥ ብቻዬን ትተኸኝ ብትሄድ ነው። ኧረ የምርሽን ነው? አሁና በዛ ላይ ክፍሉ ራሱ አፈውጥቶ የሚባላ ነው የሚመስለኝ። በቃ እሺ ከሽ ምን አደርጋለሁ? እኔማ እኮ ወጥቼ ቴካዊ ምግብ ይዤ ልመጣ ነበር። በቃ አሁን ልግባና ተፍ ልበል። ሙያዬንም በዛው ተቀምሽልኛለሽ። እሺ ላግዝህ? ደግሞ ቤት ሴት አስገባሉ? ማ እኔ? ምን ወሬ አይደበቅ? እሱም አይደበቅም። የእውነት ታዘብኩ። እና እንዴት ነው ይሄን ነገር ከሌላ ሰው የምሰማው? ኧረ በእናትህ አታካብድ። በቃ የዛን ቀን ከተባረረች በኋላ ማረፊያ ስላልነበራት እኔ ቤት ይዣት ሄድኩኝ። እንደውም እንኳን አንተ ቤት ልመጣ ነበረ፣ ግን እሷ ስለፈራች ቀረ። ቆይ ስለፈራች ማለት አብራተኛ? ማፊ ኧረ ምን እያልክ ነው? እንዴ ግራ አጋባኸኛ። ደግሞ በዛ ላይ እሳትና ጭድ ደግሞ እሷ ቡና ቤት አለ። ኧረ ብታያት ገና እንደወረደች ምንም አታውቅም። ዋ ብትጠነቀቅ ይሻላል። እንዲህ ምንም አያውቁም የምንላቸው ናቸው በኋላ ጉድ የሚሰሩ። ኧረ አያሳስብም። በቃው እንደደበራት ብቻ እኔ ሊዳ። ኧረ ከአሁኑ ጊዜ መሻማት ከጀመረችማ የሆነ ነገር አለ። እየነገርኩ
በቃ ሁሌ አንተ ያወራው ብቻ ነው እውነት የሚሆነው። አብሽር በቃ ለስራ የምትጠቅም ከሆነ አዋራት። እሺ በቃ ፒስ። ሌላ ሰው ቤት ነው እንዲገባው? ኧረ አይደለም የራስ ቤት ነው። ታዲያ ካልሲዎቹን አይቼ እኮ ነው። እንዴ ጠፉ እንዴ? አይ ማለት ለምን አጠብሻቸው? አይ ምንም ችግር የለም። ኖ በጭራሽ። እኔ እኮ እዚህ ያመጣሁሽ እንድታርፊ እንድትረጋጊ ነው እንጂ ምንም እንድትሰሪ አልፈለኩም። ምንም ችግር የለውም። በዛ ላይ ከሚደብረኝ ብዬ እኮ ነው። ካጠፋሁ ግን በጣም ይቅርታ። አረ ምንም አላጠፋሽም። ለማንኛውም እቺ ነገር ላይ ትቀያለሽ። መቸገር አልነበረብንም። እኔ እኮ አለኝ። እሺ በጣም አመሰግናለሁ። ከዚህ በኋላ በምን ነገር እንድታመሰግኝ አልፈልግም። ደግሞ ስታመሰግኝ ያራቅሽኝ ስለሚመስለኝ ይከፋኛል። በጣም ይቅርታ። የምር በጣም ትለያለሽ። ምንም ሳላደርግልሽ ታመሰግኛለሽ፣ ምንም ሳታጠፊ ደግሞ ይቅርታ ትጠይቂያለሽ። የምር ትለያለሽ። ብቻ ልብሱን ቀይሪውና ወተን ምሳ እንብላ አዝዣለሁ። ግን እኮ እኔ እዚህ ሰርቻለሁ። በቃ ዛሬ ስትለፊ ነው ያልሽው። ግን እኮ ቤቱ ምንም አልነበረም። ምን አገኘሽ? ብታይ በጣም ጥሩ ሰው ነው። ደግሞ ቤሎ ስሙና ልክ እንደ ስሙ ነው። እኔ ምን አውቃለሁ፣ ብቻዬን ነው የምኖረው ነው ያለኝ። ለነገሩ ነው የሚቸገረኝ። ስራ እስካገኝ ድረስ ነው እዚህ የምቆየው። ብታይ በጣም ደግ ነው። አረ በስመ አብ። ብቻ እንኳን ከዛች ክፉ ሴትዮ ገላገለኝ። አስበሽዋል? 5 ሳንቲም እኮ አልሰጠችኝም። ቆይ እሱን ባላገኘት ነበር የምወድቀው። ወይ ጉድ! እንኳን የሰራሁበትን ልጠይቃት እንዴት አመናጭቃ እንዳስወጣችኝ እኮ ብታይ። ብቻ እሱን ባላገኘው እንደሱ አይነት ጥሩ ሰው ባይገጥመኝ መውደቅ የት እንደነበረ እንጃ። እሺ በቃ እሺ፣ እደውልልሻለሁ። እሺ እኔ ካንተ ጋር ብሬ ልቀርብ? ምን ችግር አለ? አይ እንደሱማ በፍጹም አይሆንም። ባይሆን ልቅመስልህ ነው። እንደሱ ምን ነው? በእንሽ ነው ላኩርስሽ። እንደሱ ይሻላል። አዎ በቃ እንሂድ። ምን እንብላ እንጂ። አይ በቃ ልትወጣ ነው? በቃ እንዳይደብርሽ ዞር ዞር በይሽ። ደግሞ በቲቪ ስታንድ ነገር አስቀምጬልሻለሁ። እሺ። እንዲሁም ዛሬ ደላላ እናገራለሁ። ለምን? ምን የደበረሽ ነገር አለ እንዴ? አይ እንደዛ አይደለም። ያው እስከ መቼ ሰው ትከሻ ላይ እቀመጣለሁ? በዛ ላይ እዚህ ተቀምጬ ከሞል ለራሴም ስራ ባገኝ ነው የሚሻለኝ። እሺ እንደዛ ከሆነ በቃ እኔ እንደማውቀው ደላላ ለሱ ነግረዋለሁ። እሺ። ደግሞ ይሄን አፋርነት ስታያለሽ በቃ ነው ልጅ ፈታ በይ። በቃ መልካም ቀን። ልብስ የኔ ነገር እና ደግሞ ቢተመረ እና የትምጥቼ ነው ማስተዋወቅ። አንተ ደግሞ በጣም ችግር አለብህ። ሁለት ወድ ይሆናል እንዴ? በቃ ከቻልኩ ደው በኋላ አንዴ በሬ ተንኮኮ ነው መልሽ እደውላለሁ። ሰላም። አንቺ ማነሽ? እዚህ ደግሞ ምን ትሰሪያለሽ? አልመለስሽልኝም። እኔ ጓደኛ። ምንድን ነው እናቴ? እንዴት መጣሽ? ማለት ሳትደውይልኝ እንዴ? የልጄ ቤት አይደል እንዴ? መደወል ያስፈልገኛል? ይጠበቅብኛል እንዴ? ውይማ እኔ እኮ ድንገት ሲሆን ምን ተፈጠረ ብዬ እኮ ነው። እዛው
በህይወትህ ምን እንደሚሆን የተፈጠረውን ነገር ማወቅ የለብኝም እንዴ? እኔ ልጅ እናት አይደለሽ እንዴ? ግዴታ እኮ ነውማ። ሲጀመር እኔና አንቺ ጋር እኮ መብትና ግዴታ የሚሉት ነገር አይዙንም። እና ይቺ ምንድን ናት? ቁጭ በይና እሺ ላስረዳሽ ማሚ። አያስፈልግም፣ ቀጥል። አይ ማሚዬ፣ እሷ ጓደኛዬ ናትና በቅርብ ነው ከክፍለ ሀገር የመጣችሁ። ከዛ ማረፊያ ስላልነበረ ትንሽ ቀን እኔ ጋር እንድትሆኑ ፈቅጄላት ነው። እውነት? እንደው ይሄን የዋህነትን ምን ባደርገህ ነው የምተውልኝ? አረ ማሚ፣ የተቸገረ መርዳት እኮ አንቺ አይደለሽ እንዳስተማርሽ። የተቸገረን መርዳት ሌላ ነው። በአሁኑ ሰዓት ጩሉሌ በበዛበት ሰዓት፣ ማን ምን እንደሆነ የማታውቅበት ሰዓት አለሳልሰው ገብተው በኋላ ምን እንደሚያደርጉ እኮ አታውቅም የኔ ልጅ። እሺ በቃ አሁን ተረጋጊ። ደግሞ እኮ ጥሩ ልጅ ነች፣ ትወጃታለሽ። ይህ ልጄ እስኪ ተወኝ። ደግሞ ቆንጆ ናት፣ አከናፍር ቆንጆ። ይኸውልህ ልጄ፣ እኔ አሁን የምልህ በቃ ይቺ ልጅ ከመጣችበት ትመለስ። ምንም አታስፈልግም፣ ትቅርብህ የኔ ልጅ። ግድ የለህም። እኔ የምልህን ስማኝ፣ ይሄ ነው የሚያዋጣ። ምንድን ነው አሁን ጽድቅና እኮ ነው የምትሆኘው? አሁን ቆንጆ ልጅ ማመስት ያልነበር እንዴ? እኔ ልጅ ውበት ማድነቅ ሌላ ነው፣ አለማፈለግና አለመውደድ ደግሞ ሌላ ነው። ስራ እንኳን ለስራ ስትለኝ እኮ እኔ ነኝ ቆይ ተረጋጊ ብዬ አስታውኳት። እንዴ እና እዚህ ከአንተ ጋር ተዳብራ ልትኖር ነው? አይ እኔ አልፈቅድም ብያለሁ። እሺ ማሚ በቃ ተረጋጊና እናውራ። አይ እንግዲህ ተናገርኩ በቃ። የእናት ቃል አይከበርም እንዴ? ዞር በል። እኔ የምልህ ልጄ፣ እና ምን አሰብክ? ምን መሰለሽ፣ እሺ አንቺ እዚህ ብትሆኚ እንዴ የኔ ልጅማ እንዴት ያልከሰከሰ ስራ አሰራ፣ ክብሯን የጠበቀች ናት። እቺ ማንም አለሌ ያሳደጋት አይደለች እንዴ? እማዬ እሺ ምን ስራ ላፈላልጋትና ስራ እስክታገኝ ድረስ ከዛ ከጭንቀት ልገላገል። እንዴ አንተ የትኛው የእርዳታ ድርጅት ተቀጣሪ ነህ? ምንድን ነው? ምን እየሆንሽ ነው? እግሮት ልጠቡት ብዬ እኮ ነው። ማ አንቺ እኔን በዚህ ሞረድ እጅሽ ነው የምታጥቢው? ሂጂ ከዚህ። አረ ችግር የለም ያው እንግዳ ሲመጣ እግር ማጠብ ባህላችን ነው ብዬ እኮ ነው። አይ እንግዲህ አመሌን አታምጪው። እንዴ ንገራት እንጂ አንተ። እማዬ እስኪ እሺ በያት፣ ላንቺ ያላትን ክብር ለማሳየት ፈልጋ እኮ ነው። እኔ ከበቡሽ ዳምጠው የእናንተ የህፃናት መጫወቻ ሆንኩ እንዴ? ዞር በይ ከዚህ ዞር በይ። በቃ ሳይ ማሚ ሊሰራ ነው። እሺ አይ ምንም ችግር የለም። እኔ ምንም አልወኩም። በቃ እሺ ተረጋጊ። እኔ የምልህ እንደው ይሄንን ጓደኛ ብትመክረው ምን አለ? ቆይ ደግሞ ምን አደረገ? ምን አደረገ ይለኛል? ሁላችሁም ያው ናችሁ። እንዴ ውሃ ቢወቅጡት አለ። አንዲት ባለ ሀገር የሆነች ልጅ አምጥቶ ሊደፋኝ እኮ ነው፣ እድሜን ሊያሳጥረው ነው። እሷን ነው እንዴ የምትያኝ? እኔም በጣም ተናድጃለሁ። ደግሞ አንተ ምን ተነካ እንዴ? ይኸው እሷ ከመጣች ጀምሮ ውጪ ብቻዬን ነው በለው። አብሮኝ ሚዝናና የለ፣ አብሮኝ ኳስም የለ፣ የሚጠጣ የለ። በቃ በጣም ነው የደበረኝ። ዶሮ ብታለም ጥሬዋን አሉ። ለመሆኑ ስለሷ ምን ይላል? እኔ እንጃ። ያው ጥሩ ልጅ ነች ምናምን ታሳዝናለች ነው የሚለኝ ለኔ። ጥሩ የማደርገው ነው ያውቃል። እንዴ አንቺ ምን እያደረግሽ ነው? ምንድን ነው? ለራት ምንድን ነው ይሄ ሁሉ? የወሩን አስቤዛ በአንድ ቀን ልጨርሽው ነው እንዴ? ምን አስበሽ ነው? ለራትም እንዲሆነ ብዬ እኮ ነው ጭምርምር አድርጌ የሰራሁት። ኧረ እባክሽ ይሄን ሁሉ ምግብ አንዴ አብዝተሽ ሰርተሽ አሳንሰሽው የሚበላልሽ የለ። ይሄ ውሃ ውሃ የሚል ምግብሽን። አይ አልጨረስኩትም እኮ የቀረም አለ። ዞር በይ ከዚህ ዞር በይ። እኔው ራሴ ለልጄ እንደሚሆን አድርጌ እሰራለሁ እንጂ ሂጂ። ምን ይገትርሻል? ምን አይነቷ ናት እንደው እባካችሁ።
ሄሎ። አዎ ጨርሼዋለሁ። የምር ጨርሼዋለሁ። እሺ አመጣልሃለሁ። እሺ እሺ። ምን ይደረጋል? አንቺ ስኳሩን አብዝተሽ ደፊ ነው እንዴ? ምንድን ነው ይሄ? ሌላ ነገር አሉት? ማን አለሽና ደግሞ እንደዚህ አጥቆረሽዋል? ቡናውን ደረቆት መሰለሽ እንዴ እንደዚህ አድርገሽ ምቆዩ? አንሺልኝ ወደዛ አንሺ። እንኳን ልጅ አልጠጣው ይገለው ነበር አቃጥሎ። ምን እቺ አላቅም አትይም እንዴ? ወይ እቺ ያንተ ጉድናታ ጠይቃት። ካላወቀች አላቅም አትልም። ልደፋኝ እኮ ነበረ። በቃ እሺ ማሚ ተረጋጊ። እኔ የምልሽ ትሁት እዚህ ጋር የነበረው እውቀት አነሳሽው እንዴ? ቆሻሻ መስሎኝ እኮ ጣልኩት እንዳትይኝ። ቆይ ምን ማለት ነው? በስንት ሰዓታት ተቀምጬ አይደል እንዴ ልኩት? እንዴት ነው ቆሻሻ የሚመስልሽ? በጣም ይቅርታ። የምትፈልገው አልመሰለኝም ነበር። ይቅርታሽን ወደዛ እባክሽ። ቆይ አንቺ ትልቅ ሰው አይደለሽ እንዴ? መረጃና ወረቀት እንዴት ነው የማትለዩ? በጣም ይቅርታ አድርግልኝ አቤል። ይኸው እኔ ምን አልኩ? ተው የሚሻለን እኔ አውቃለሁ ብለህ አሻፈረኝ አልክ። ይኸው ገና ሌላ ነገር እንዳይመጣ። ድሮም ያልኩት ይሄንን ነበር። ይሄኑ ነበር የፈራሁት እኔ። ገና ስንት ጉድ ይመጣል። ገና ስንት ጉድ እናያለን። እኔ እዚህ ቤት ምን አድርገሽ ይሆን? ማረን ያልቻልኩም በእናትህ። ምን ሆነ ነው እንደዚህ የምትሆነው? መፍትሄ ማሰብ አይሻልም? እሺ ቆይ ለዚህ ምን አይነት መፍትሄ ይኖራል? ቆይ እሺ ነገ ማስገባት ያለብኝ ፕሮፖዛልስ? አላቅም። እቺ ልጅ ወደፊት አትጠቅምም። እንዳየዋት እኔም እናትህም አልወደድናትም። እቺ ልጅ በጣም ይቀራታል። ደግሞ ምን ታገኛለህ? ሰውዬ በቃ መፍትሄ ነው እሷን አስወጥቼ ከቤት። ከዛስ ምን እቀይራለሁ? ዛሬም ባይቀይር ነገን ይቀይራል ብዬ እኮ ነው። ደግሞ በእንዴት እንደጨኩባት። አረ እንዴ ያንተስ በዛ። በዚህ ኮንዲሽኑ ለስለሷ ታስባለህ እንዴ? አረ ይሄ ፌር አይደለም በእናትህ። አቤል አቤል፣ በእናትህ ይቅርታ አድርግልኝ። በጣም ይቅርታ። በጣም ነው ያጠፋሁት አውቃለሁ። ኧረ ትሁት በፈጠረሽ ሌላ ጸጸት አትጨምሪብኝ። እኔ በቃ እረዳሻለሁ። ቅድም ተናድጄ ስለነበር ነው ትንሽ። አሁን ግን ችግሩ ተፈቷልሽ። እውነት? ወይ ፈጣሪ ወይ ተመስገን። ምን ይሰናል? አስጨነቅኩሽ አይደል? በጣም ይቅርታ። እንዴ ምን እያደረጋችሁ ነው? ኧረ ምንም አይደለም። ደግሞ የቅድሙ ችግር ተፈቷልሽ። ይሁና። ስሚ አንቺ እንጂ ይሄንን በጥንቃቄ አስቀምጪ። እንዳሰብሪ እንዳደራረቢው ቆንጆ አድርገሽ አስቀምጪ በጥንቃቄ ያንቺ ሰበሹ። አንቺ እኔ ያልኩሽን ላለማድረግ ነው አይደለ? በጣም ይቅርታ። የእውነት አይጥ እኮ በጣም ስለምፈራ ነው። እና እኔ አንቺ አይጥ ምን አገባኝ እንዴ? የአንቺ በመፍራትና በመደንገጥ የኔ ዕቃ ማለቅ አለበት እንዴ? አይ እኔ እኮ አትመልሽልኝ። እኔ በአንቺ ደም ብዛትና ግፊት መያዝ አለብኝ? ንገርኝ እስኪ። እንደውም እኔ እሱ እስከሚመጣም አልጠብቅም። ነይ ነይ ነይ።
ምን ሆናችሁ? ድምጻችሁ እኮ ዛሬ ስለሚሰሙ። ምን እያየህ አይደል እንዴ? ምኑ ትጠይቀኛለህ እንዴ? የአክስቴ ጊፍት። አንድ የቀረኝ ነገር ቢኖር ይሄ ነበር። ጨረሰችው። በቃ ይዟችሁ። የተጎዳ ሰው የለማ እንዴ? እዚሁ ልትተዛዘኑብኝ ነው እንዴ? አይ በቃ ተረጋጊ። ይዙሽ ማሚ። በቃ ደህና ዋሉ። ልወጣ ነው። ቻው። በቃ ደህና ዋሉ። ልብስክ አስታኪልኛ። እኔ ላስተካክለው? አዎ አስታኪልኝ። እንዴ ይሄ ነው የቀረው። ልጅ አቤል፣ የዚች ልጅ ነገር ምንም ሊገባኝ አልቻለም። ልታስረዳኝ ትችላለህ? አረ ማሚ ምንም አይደለም። እኔ ነኝ እንድታስተካክልኝ ነገርኳት። ሰማሽ? በአይነ ቁራኛ ነው መከታተልሽ። እሱም እኮ የእሳት ልጅ አመድ ሆነና ነው እንጂ መናጤ። እንዴት ነው ተሳካ? እባክህ በመጨረሻ ማስጠንቀቂያ ያስገቡኛል ብዬ አስቤ ነበር። እሱም አሉ ነው። እንዴ ከዚህ በፊት ቀይ ካርድ ነበረብህ እንዴ? እንደዛ ነገር። እና ምን አሰብክ? አላቅም። እስኪ አንድ 3 ቦታ ዶክሜንት ላስገባለሁ ብዬ አስቤያለሁ። አይዞ በቃ እንተጋገዛለን። እና እንዴት ነው ቤት ሁሉ ሰላም? መቼስ እስካሁን አለን። ቆይ ግን ያውቃሉ እንዴ ስራ መባረር? አረ በጭራሽ። ማሚ ከሰማች በጣም የምታብደው። አዎ በቃ አረጋግተህ ትነግራቸዋል። እባክህ መሩኛል። ስራ ነኝ እያልኩ እየወጣሁ የሚሄድበት ሁላ ነው የጠፋኝ። በቃ እኔ እፈልግልሃለሁ፣ ግን አንተ እስከዛው ራስህን አረጋጋ። ማዘር ምን ያስማሻል? ውይ ልጄ ምን ሆነ? ምን አረግሽው? ምን አረግሽው? አፍልላ ልጄ። ወይኔ ልጄ እንዳይፈርቶ እኮ ነው በመጠጥ እየተቃጠለ። አንቺ ሱሪ ናት ና እኔ ልጄ ቆይ ና ልቀቂው አንቺ ልቀቂው። እኔ እኮ እናትህ ነኝ አቤልዬ። አይደለሽ ወይኔ ልጅ እንዲሆነ ተቀር። በቃሽ አታሽሙን። ሙሽራ አይደል? ሂጁ ጫንቺ ሂጁ ጫ ወይኔ ልጅ ና እኔ እናትካለሁ። እንዴት አደርክ? ነቃ? አዎ ማሚ ሄዳ ነው ዛሬ እሑድ አይደል? ቤተክርስቲያን ልሳለም ብላኝ ሄዳ ነው። ሽሮ ፍስፍስ ልስራለህ? አይ አያስፈልግም። ባይሆን የሚታገዝ ነገር ካለ ላግዝሽ። ምንም ችግር የለም፣ ሁሉንም ራሴ እሰራለሁ። እሺ አንቺ ካልሽ ምን ይደረጋል?
ብታግዘኝ ደስ ይለኝ ነበር፣ ግን ሁሉንም ነገር ቀድሜ ጨራርሻለሁ። አንቺ ግን በቃ በሞትም አታየኝም ማለት ነው? እንዴት? ምን ሆነህ አመመህ? እንዴ ተኝቼ የሚያየኝ ሰው ጠፋ። እኔማ እኮ ያው ማታ ስለደከመ እንዳልበጠበጥ ብዬ ነው። ይሆንልሽ። እና ከማዬ ጋር እንዴት ናቸው? ደህና ነን። እናትህ በጣም ይወደዋል። እንዲህ የሚናገሩኝ ጠርተኝ ሳይሆን ያው ለአንተ በጣም ስለሚያስቡ ነው። አየሽ፣ የሚገርመኝ ባህሪሽ እኮ ነው። ሰውን የምትረጅበት መንገድ በጣም ይለያል። እየቀለድኩ መስሎ ነው? አረ እንደዛ ማለት አይደለም። ሀሳብሽን አደንቃለሁ ለማለት ፈልጌ ነው። እኔ የምልሽ ቤተሰብ ጋር ስትደውያለሽ? አዎ ደህና ናቸው፣ ግን ትንሽ አባቴን አሞታል። ምን ሆነን ብዬም አልጠየኳቸውም። እንዴ ምናቸውን አሟቸው? አላቅም። ሆስፒታል ሂድ ሲባልም እምቢ ይላል። እንዴ ለምን? አባቴ የባህል ሕክምናን የለመደው ነው። ሆስፒታል ሂድ ሲባል እምቢ ይላል። የባህል ሕክምናውን የሚሰጠው ሰውዬ ደግሞ አካባቢ ቀይሯል። ስለዚህ በቃ የእሱን አካባቢ ፈልጌ ነው የሚሄደው እያለ ነው። እና አንቺ ዝም አልሽ? ምን ማድረግ እችላለሁ? በቃ እዚህ መጥቶ እንዲታከም አድርጊያ። እዚህ? አዎ እዚህ ምን ችግር አለ? አንተ በጣም ደግ ልብ ነው ያለህ። ግን እኔ እሺ ብል እንኳን አባቴ የሚስማማ አይመስለኝም። እኔ እናገራቸዋለሁ። ማን ይመጣሽ መሰለኝ? እንዴ ወይ ዛሬ። ቆይ ግን አንተ ወደ ቤት አትሄድም እንዴ? ለዛውም 2 ሴት አስቀምጠ ደግሞ ብቻህን ጥለህ የውጭ ምግብ ለመድክ አይደል? አረ ምን ለምዳለሁ በእናትህ። አንዴ ዘይቱን አበዙ ስንል አንዴ ጸጉር። አረ ዛሬ ጸጉርማ ይለያል። ጉንጉን ሹርባ ነበር የሰሩት። አራት አካብድ በእናትህ። አረ በእናትህ ምን አካብዳለሁ? ለራሴ ተጋድሞ ሰው እንዴት እንዳደረገኝ። በዛ ላይ እርቦኝ ነበር በጣም። ይበልህ የሴቶች ጦር ነው። ከዛ ባሉ እኮ መቶ ምን ቢለኝ ጥሩ ነው። ጸጉር የሌለው እናመጣለን አላል? አረ አንተ ልጅ፣ አረ በእናትህ ዛሬ በሳቅ ልገለኝ ነው እንዲያቀድኩ እና ሴቶቹን ሊመልጧቸው ነው። መቼስ ሙሉ ዌተሩና ወጥ ሰሪው ወንድ አይሆን እና ስለዚህ የቤቱ መለያ ስሙም ራሱ ይቀየራል። አረ በእናትህ ግሽሽ ነው ያደረገኝ። ሁለተኛ እዛ ቤት እግሬን አላነሳም። እዚህ እናቴ ጭቅጭቅ ይሻለኛል። የዛሬን ጸጉሩን ቆርጠው ነው እንጂ ያደረጉት እንደዚህማ በባዶ አይደለም። ምናልባት ግን በመሀላችሁ ግጭት ተፈጥሮ እና ታዲያ እኔ የበቀል ጥም መቁረጫቸው ነኝ እንዴ? ይበልህ ጠብቀኝ እያልኩ ትውጫዋ በዛችሁ መሰለኝ። አንገበገበ። ታውቃለህ፣ እሷ በጣም ልዩ ሰው እንደሆነች። ሴት ያው ሴት ነች። አላውቅም። በቃ አንቺ ጃታፊማ ምን ሰራው? እኔ እንጃ ብቻ እስቲ ዛሬው ነገር ታገዘሽ። አረ ቆይ እኔ ምን ልሰራ ነው አንተ የምታግዘኝ? እኔ እንጃ ደብሮኝ ነው የሆነ ነገር ልሰራ። ችግር የለውም ሌላ ጊዜ ታግዘኛለህ። እሺ ደግሞ እዚህ ቢሆን ችግር የለውም አይደል? አረ ምንም ችግር የለውም። ግን ዛሬ ስራ የለህም እንዴ? ትናንትና በጊዜ ነው የመጣኸው። ስራ ሰሞኑን እረፍት ላይ ስለሆንኩኝ ነው። እኔ ነገር እንዴ አንተ ምን እዚህ ያርመጠምጠሃል? ውሃ ፈልጊ። ውሃ ምን ሴት ይመስል ከመጣ ጀምሮ ቤት አስቀምጬ ያስጨነቅሻል? አረ በፍጹም። ደግሞ ማሚ እንዳትቀየም አይተሽ። ምንም ክፋት እኮ የለባትም። ዝም ብላ ማውራት ስለምትወድ ነው። ደግሞ ለትናንቱ ይቅርታ። አታስብ፣ እኔ እኮ ምንም አልሆንኩም። ግን አንተ ምንም ነገር አልተፈጠረማ? አዎ ምንም አላረክም። ግን አንተ ምን ሆነህ ነው? እኔ እንኳን ከስራ ተባረርኩ። በዛ ላይ ሌላ ቦታ ወርቅ ላስገባ ስል አልቀበልም ማለት። ለምንድን ነው የተባረርከው? እሱ ብዙ ነው ታሪኩ። ሌላ ቀን እነግርሻለሁ። ዛሬ ራሱ ማስታወቂያዎችን እየፈላለኩ ነው። እሺ በቃ ምን ነው? ማን የደወለው? አይ የውጭ ስልክ ነው። እና አታነሳውም እንዴ? አይ በቃ በኋላ እደውላለሁ።
ሄሎ፣ እኔ የምልህ ልጄን አደራ ብዬ በሰጥህ ጭራሽ አስክረህ ትልክልኛለህ? ኧረ አቤል እናት በቃ ጥሩ ሙድ ላይ ስላልነበረ ለመርሳት ትንሽ ነው ቀመስ ያደረገው። አይ ተወኝ እስኪ። እኔን እንዲጠላ ምን እንዳደረገችው አላውቅም። አለች እንዴ እስካሁን? አለች። የት ትሄዳለች? እዚሁ ሽሩሩ እያለ አስቀምጧታል። እኔማ ስራውን በእሷ ምክንያት አቶ ዝም የሚምላት አልመሰለኝም ነበር። እንዴት? ባጠፋችሁ ፋይል ምክንያት ነዋ። እድል ተሰጥቷት ማድረስ አልቻለችም። በቃ እንዴ ከስራ ተባሯል። ለዛ ነው እንዴ ልጄ እንዲህ ጥንብር ብሎ ዞሮ ከስራ ተባሮ ነው ሰክሮ የገባው? ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ። እኔ ነገራችሁ መስሎኝ እኮ ነው። እንደው የአቤል እናት ስለፈጠራችሁ ብላችሁ ምንም እንዳይሉት። እንዴት አልልም? አንተስ ጓደኛው አይደለህም? አትመክረውም? የአቤል እናት ስለፈጠራችሁ ከአንድ ጓደኛዬ ጋር እንዳያቆራርጡኝ። ወይኔ ምን አስቀባጠረኝ። እንደው ልጄ የት ገባ ይሆን? ምን ውስጥ ገባ ይሆን? እንዴ ደግሞ አሁን ይዛት መጣህ እንዴ? ደግሞ እሺ ምን ተፈጠረ ማለት? እቺ እያለች ገና ብዙ ነገር ይፈጠራል። ለምን ከስራ እንደተባረርክ እኔ ደርሼበታለሁ። እኔ ማን ያለው እንደሱ? ማንስ ይበል። በዚህ ባላገር ምክንያት ግን እንደተባረርክ ሰምቻለሁ። ማሚ እንደሱ አይደለም። ተረጋጊና እኔ ላስረዳሽ። ምኑን ታስረዳኛለህ? እኔ ልጅ እንዲህ ራስን እስክትጥል ከስራ እስክትባረር ምኑን ታስረዳኛለህ? ይህ ምንም ከእሷ ጋር የሚያገናኘው ነገር የለም። እኔ በራሴ በሌላ ኬዝ ነው የወጣሁት። ቶ ልጄ ቆይ ያደረገችህን መቼ አጣሁትና? አውቃ ያደረገችው ምንም ነገር የለም። በቃ ሁሉ ነገር አጋጣሚ ነው። ለምን አትቀርብህም? ማሚ እኔና ምን የተቀመጠች ነፍስ በዚህ ሰዓት ወዴት ትሄዳለች? ለምን እኔ የምልክን አሰማኝም? ሰራተኛ ከፈለክ ሞክሲት ከፈለክ እኔ ላምጣልህ። አረ ማሚ ምን እያልሽ? እኔ እኮ ሕፃን ልጅ አይደለሁ። እና ምንድን ነው የምትፈልገው? ፍጭ አቤል፣ አቤል፣ አንተ አቤል! ጭራሽ እንደ ሕፃን ልጅ ገትሮኝ ሄደ። ወይኔ ልጄ! አየሽ፣ ይሄ ሁሉም የሆነው በአንቺ የተነሳ ነው። አየሽ አይደለ? ልጄ እንደዚህ አልነበረ። ልጄ እንደዚህ ብሎኝ አያውቅም። ልጄ እንደዚህ ሆኖ አያውቅም። ወይኔ ልጄ! ልጄም የሆነ ነገር አገርሸዋል። ልጄ መጨረሻ እንደዚህ ሆነ። አንተ ለምን ለማየ ግን ነገርክብኝ? ታውቃለህ አይደለ እኔ ውሸት እንደማልወድ። ቢሆንም እሺ ለአንተ ካሉ ለማን እነግራለሁ? ማን አለኛል? አንተ ሲከፋኝ ፎርሽ ልሰኝ ለአንተ ካሉ ለማን እነግራለሁ? እኔ ያው ውሸት ኃጢአት ነው። በቃ ባንዴ ሁሉንም ማስረስ አይቻልም ማለት ነው? ይቻላል። አይ አይቻልም። አይ እንዴት በቃ ልጄ ምን ውስጥ ገባህ ይሆን? ልጄ የት ይሆን ያለኸው? እንደው ምን ውስጥ ገብተህ ይሆን? ይኸውልሽ ልጄ አንድ ነገር ቢሆን አንቺ ባመጣሽው ይሄ ሁሉ መዘዝ አንቺ ባመጣሽው አልተውሽም። እንደው ልጄ በሰላም ብቻ ይምጣልኝ ዛሬ። የዛሬ ብቻ በሰላም ይምጣልኝ። የዛሬ ብቻ በሰላም ይምጣልኝ። ወይኔ 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 ወይኔ! ሂጂ እንጂ ምን ይከተልሻል? ሂጂ ክፈቺ። ያኛውን ከፍተሽ ቆልፍ ያለሽ ነች። ሰላም ሰላም ሻፍ ቤቶች አይ መድኃኒዓለም እንደው ምን አድርጌህ ነው?
አይ መድኃኒዓለም እንደው ምን ነው ሰላም ወይ ወይኔ ጭራሽ ውስጥ ወይ ማጠጣት ሳያንስ ደግሞ ጭራሽ አስከሬን እየጎተትክ ታመጣልኛለህ እንደገና ነገር ይሁን። እኔ እናንተ ጠዋት እንነጋገራለን። እሺ አቤል ናቸው። ምን ታይኛለሽ? የስራሽ ውጤት አየሽው አይደለ? አንድ ልጄ አንድ አለኝ የምለው ልጄ ስንት መከራ አይቼ ስንት ደግሜ ያሳደጉት ልጄ አየሽው አይደለ? ይሄ ነው እንግዲህ አንቺ ውጤት። አንቺ እዚህ ቤት ከገባሽ ጊዜ ጀምሮ እኔ ምንም ሰላም አጥቻለሁ። አሁን ደግሞ በልጄ መጣሽ። ዞር በይ ከፊት ያልሽ ዞር በይ። አንቺ ቆሌሽ ይገፈፍና ቆሌን ገፈፍሽው። ኮቴም የለሽ እንዴ? በጣም ይቅርታ። ምን ላድርገው የኮተትሽን? ከዚህ በኋላ በእኔ ምክንያት አንድን ቤተሰብ እንዲረበሽ አልፈልግም። እና ምን ይሁን? በቃ ይፈትሹኝና እኔ እሄዳለሁ። እሰይ እሰይ እሰይ፣ ሂጂ። እኔ ምንም መፈተሽ አልፈልግም። የፈለግሽውን ሁሉ ሰብስቤና ያለሽን ሁሉ ይዘሽ ሂጂ። እንኳን ካንቺ መጣ። ሂጂ። እሰይ። አይ እኔ ምንም ነገር አልፈልግም። እርሶ ይዩትና እኔ እሄዳለሁ። አይ ችግር የለም። ሀሳብሽን ሳትቀይሪ ቶሎ ብለሽ ሂጂ የኔ ልጅ። ምንም ችግር የለም። ሂጂ። መንገዱን ጨርቅ ያርግልሽ። እሰይ ተገላገል። እንደ ልቤ ልጄን አስታምማለሁ። ሂጂ ጥርግ በይ። እንደውም ልጄን አፍቆኝ ነበር። አላስነካ በላኝ ልጄን ሞጥጣ ይዛብኝ። ራስን ችላትኛ ትሁቴ ትሁቴ ማሚ ምን ነው የኔ ልጅ? ምን ነው? እኔ ልቃጠል? እኔ እናትህ ቅጥል ልበል? እኔ ልቃጠል? እንደው ልጄ ወይኔ እኔ ልቃጠል? ውሃ ላምጣልህ የምትጠጣው? ውሃ ላምጣልህ? እና ትሁቴን ጥሪልኝ፣ እሷ ታምጣልህ ተጠጣኝ። አይ ቆይ እኔ አመጣልሃለሁ። አይ ትሁቴን ጥሪልኝ። ትሁት የለችም ልጅዬ፣ እኔ አመጣልሃለሁ። እኔ ልጅ የትልሽ ጥሪልኝ፣ እሷን ነው ፈልገው። እኔ ላምጣልህ፣ ግድ የለህም። እኔ እናትህ አለሁልህ። አልፈለገም። እኔ ልቃጠል? ትሁቴን ጥሪልኝ። ወይ እኔ አመጣልሃለሁ። አይዞህ ቆይ። አልፈልግም። ትሁቴን ትሁቴ ትሁት